እግዚአብሔር የአምላካችን ስም ብሩክ ይሁን። እንዴት ከርማችኋል? እግዚአብሔር ቅዱስ ስሙ ይባረክ። ፓስተር አሌክስ በጣም በብዙ ደግነት ነው ያስተዋወቀኝ። ያው እንግዲህ ታናናሽ ሰዎችን ማበረታታት ብዙዎቻችን ስለምንወድ ነው። ክብር ሁሉ ግን ለማን ይሆን? ቅዱስ ስሙ የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር እንዳለው ዛሬና የሚቀጥለው ሳምንት የማካፍለውን እነዚህ ታዳጊዎች ዘምረዋል። ገና ስመጣ እሱን ነው እየተማጸኑ የነበረው። በጣም የሚገርም መንፈስ ላያቸው ላይ አለ። እግዚአብሔር ይባርካችሁ፣ እግዚአብሔር ያብዛላችሁ። ጌታን እጅግ አድርገን እናመሰግናለን። ይህን ጉባኤ እንዳገለግል ደግሞ እንደዚህ አይነት እድል መሪዎች ስለሰጡኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ ይባረክ። እስቲ ቆመን ጌታን እናመሰግንና ወደ እግዚአብሔር ቃል እንሄዳለን። እጆቻችሁን አንሱና ቅድም መጨረሻ ላይ እንደተዘመረው አምልኮ፣ ምስጋና፣ ክብር ለእርሱ እናመጣለን። በእውነት ጌታ ሆይ በሉ። በአፋችሁ ክብር ለእርሱ ስጡ። ለእኔ ያደረግከው ብዙ ነው። ሕይወትን የሰጠኸኝ፣ ከጠላቴ እጅ የታደግከኝ፣ በጠላቴ ራስ ላይ ያቆምከኝ፣ ጸጋን መንፈስህን የሰጠኸኝ፣ ልጅህ የመውረስን መንግስትህን የመውረስን አቅም የሰጠኝ እግዚአብሔር አከብረሃለሁ ብላችሁ በእውነት እግዚአብሔርን እንድታመሰግኑ በዚህ ማለዳ ጋብዛችኋለሁ። ክብር ለእርሱ ይሁን። አንደበታችሁ ይናገር። ደስ ስላላችሁም ስለከፋችሁም እግዚአብሔር ይመስገን። እግዚአብሔር ስሙ ይቀደስ። እግዚአብሔር መንግስቱ ይባረክ። ከፀሐይ መውጫ እስከ መግቢያ ክብር ይሁንለት። የታደገን ያዳነን፣ ወጥመድ የሰበረልን፣ ቀንበር የሰበረልን ልዑል እግዚአብሔር ስሙ ከፍ ይበል። ስለ ምድራችን ስሙ ይባረክ። ስለ መሪዎች ስሙ ይባረክ። ስለ ሰጠን ልጆች ስሙ ይባረክ። ስለ ሰጠን የዘላለም ሕይወት ስሙ ይባረክ። ማላራዳጋ ሻኪባ ሮቦሆቶ ጄኒካ ፓራሳቲያ ዴነኪባ እናከብረሃለን፣ እናከብረሃለን። ምስጋና የተገባህ፣ አምልኮ የተገባህ የጭፍሮች አምላክ፣ የኃያላን አምላክ፣ የነገሥታት ንጉሥ ስምህን በዚህ ማለዳ እንባርካለን። ለአንተ ክብር እናመጣለን። የሕይወታችን ጌታ ነህ። የነፍሳችን እረኛ ነህ። ውድ ወዳጃችን ነህ። አባት እናታችን ነህ። ወገን ዘመዳችን ነህ። ክብር ለአንተ ይሆን። እግዚአብሔር ተመስገን። በከበደን ግራ በገባን ባልረዳነው ነገር እግዚአብሔር አንተ አዋቂ ነህ። ክብር ይሆንልህ፣ ምስጋና ይሆንልህ። ራባዳ ጋራ ጋሮ ሳፕሬለ ቬረዲባካ ራባዳ ጋባላ ራቦራ እንባርከሃለን። እግዚአብሔር የከንፈሮቻችንን ምስጋና ላንተ እናቀርባለን። እንደተባለው በተከበበ ከተማ ምሕረትን የሚያስደንቅ በእኛ ላይ የገለጥክ አንተ ተመስገን። በዚህ ማለዳ ፊትህ አለን። ቃልህ ይምጣለን። በመንፈስ አረስርሰን፣ በህልውና ሙላት ተናገረን። በጨለማ ያለች ሕይወት በኢየሱስ ስም ብርሃን ይብራላት። የደከመ የዛለ ያቃተው በተለያየ ስራትና እግዚአብሔር ቋጠሮ ያለ ይሄ ቃል በኢየሱስ ስም ይፍታው። ነፍሱ ወደ እውነት ትመለስ። ዓለም ያስጨነቀችው ዓለም ያደከመችው ሕይወት በመንፈስ ብርሃን ዛሬ ይበርታ። እናከብረሃለን። ሁሉ ደግሞ አንተን ያክብር። ምድራችን በአንተ ምሕረትና ጠላት ትባረክ በኢየሱስ ስም። እግዚአብሔር ይባርካችሁ። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ቅዱስ ስሙ የተባረከ ይሁን። እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 14፣ ዮሐንስ ወንጌል ምዕራፍ 15፣ ዮሐንስ ወንጌል ምዕራፍ 16 ላይ ትንሽ ቁጥሮችን አብረን እንድናነብ መጽሐፍ ቅዱስ ላይ ያዛችሁ ግብዣ አደርጋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 17 ድረስ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘለዓለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም ማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር
በውስጣችሁም ስለሚሆን እናንተ ምን ትሉታላችሁ? ታውቁታላችሁ። እግዚአብሔር ይመስገን። እንደገና ምዕራፍ 14 ቁጥር 25 ከእናንተ ዘንድ ስኖር ይሄን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ምን ያደርጋል? ያሳስባችኋል። እግዚአብሔር ይመስገን። ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣው የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምን ትላላችሁ? ትመሰክራላችሁ። ምዕራፍ 16 እንደገና ከቁጥር 5 ከእናንተ ጋር ስለነበር በመጀመሪያ ይህን አልነገርኳችሁም፣ አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለምሄድ ነው። ከዚህ በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኳችሁ ይላል። በዚህ 3 ምዕራፍ ላይ 5 ጊዜ ስለ መንፈስ ቅዱስ ማንነት፣ ስለ መንፈስ ቅዱስ ተግባር ምን ማድረግ እንደሚችል እዚህ ክፍል ላይ ይነግረናል። ብዙ ጊዜ የመንፈስ ቅዱስ ትምህርት ስንማር የሆኑ ደስ የሚሉ ነገሮች አሉ። እንደ ኃይል ነገር፣ እንዲሁ እንደ ማንቀጥቀጥ፣ እንደ መጮህ አይነት ነገር የሚሰማን ነገር አለ። ወገኖች መጽሐፍ ቅዱስ ግን ስለ መንፈስ ቅዱስ የሚነግረን እጅግ ጥልቅና እጅግ ብዙ ሰፊ ሐሳብ ነው። ዛሬ ይህንን ሐሳብ ከነዚህ ከዮሐንስ ወንጌል ላይ ያየነውን እንጀምርና የሚቀጥለው ሳምንት ደግሞ በአብዛኛው ተግባሩ ላይ አተኩረን የእግዚአብሔርን ቃል አብረን እንካፈላለን። ክብር ለእርሱ ይሁን። አሁን የምንኖርበት ዓለም በብዙ የተጨነቀ ነው። ዛሬ እዚህ የመጣችሁ ብዙ የሚያስጨንቃችሁ ነገር የያዛችሁ ሰዎች ልትኖሩ ትችላላችሁ። አሁን ሰሞኑን የመኪና ነዳጅ ወረፋ ስትመለከቱ የስንት ቤተሰብ ጉሮሮ፣ የስንት ቤተሰብ አስተዳዳሪዎች እንደተጨነቁ መገመት ትችላላችሁ። 2 ቀን 3 ቀን ወረፋ ጠብቄ አቅቶኝ ወደ ቤት ገባው ያሉ የሚያለቅሱ አባቶች አሉ። የሚያስጨንቅ ዘመን ነው። አሁንም ነገ ምን እንደሚሆን አናውቅም። እንደውም አሁን አንዳንድ ሰዎች ዜና እየሰሙ ለመጽናናት ይሞክራሉ። ትራምፕ በቃ የዛ ሰርጥ ሊከፈት ነው ብሏል፣ ተመስገን ሊረጋጋልን ነው ይላሉ። ጠዋት እንደዛ ተነግሮ ከሰዓት ደግሞ ሌላ ዜና ይመጣል። እንደገና የጦርነት ውጥረቱ ምን አድርጓል? ቀጥሏል ይባላል እና በጣም ምንድን ነው የሚባለው በፈረንጆቹ አንሰርቴኒቲ፣ መረጋጋት፣ እርግጠኝነት የሌለበት ዓለም። ዛሬ ሲነጋ ዓለም ምን ሆኖ እንደሚያደር አናውቅም። ድሮ አዲስ አበባ የተፈጸመ ጉዳይ ነበረ የሚነካል። አሁን ኢራን ያለ ጉዳይ ይነካናል። ዩክሬን ያለ ጉዳይ ምን ይለናል? ይነካል። ስለዚህ አሁን በኢትዮጵያ ኢኮኖሚ ብቻ አይደለም የምንጨነቀው። የዓለም ኢኮኖሚ ሲጨነቅ የእኛም አብሮ ምን ያደርጋል? ይጨነቅ። ብዙ ፍርሃት አለ። ነገ ምን ልንሆን ነው የሚል ፍርሃት አለ። የዛሬ 5 ዓመት እዚህ ይላቸዋል ኮቪድ ሲመጣ ብዙ ሰዎች ሲያለቅሱ ነበር። እኛ ምዕመናንን በስልክ ነበር እየደወልን ምን ጎበኘውና በቃ ፓስተር ፈርቻለሁ፣ ምን ማድረግ እንዳለብኝ አላቅም። ያለቅሳሉ። ልጆቼን ጥዬ ልሞት ነው እንዴ? በጣም ብዙ ቅዱሳን በትልቅ ፍርሃት ውስጥ ነበር። ዓለም በሙሉ በር ዘግታ ይታሰባል። እንደዚህ ወገኖች ይገጥመናል ብላችሁ አስባችሁ? ትምህርት ቤት ተዘግቶ ስራ መሄድ የለ፣ ከጧት እስከ ማታ በር ቆልፎ ቤት መቀመጥ፣ ዘመድ ጋር ሄዶ መጫወት። አንዳንድ ነገር እግዚአብሔር ያደረገልን እንዲሁ መብታችን ስለሚመስለን ነው። ስናጣው ነው ምን ያህል ውድ እንደሆነ የሚገባን አይደል? እንደ ሰው እንደዚህ ጨብጦ አቅፎ መሳም ቀላል ነገር ይመስላል። ስናጣው ግን ወይ ጉድ እንልና እንመለ ኢትዮጵያውያን በጣም የተቸገርን የዛን ሰሞን። ከዛ እንደዚህ በቦክስ በግርም ጀምረን ነበር።
እግዚአብሔር እንደዚህ አይነት ነፃነት ሲሰጠን ቀላል ይመስለናል ወገን። ብዙ ሽብር፣ ብዙ ጭንቀት ያለበት ዓለም ውስጥ አለ። የኛ ግን የተለየ ነው። ቤት ተዘግቶ ብቻችንን ብንሆን፣ እስር ቤት ብንጣል፣ በከተማ ውስጥ ያለው ሁሉ ቢናወጥ፣ እኛ ጋር ግን አንድ ልዩ መንፈስ አለ። ለዚህ ነው መዝሙረኛው ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ምን ምድር ሼክ ብታደርግ አሁን እንደሚሆነው በነዳጅ፣ በጦርነት፣ በበሽታ፣ በኢኮኖሚ፣ በፖለቲካ፣ በተለያየ ጦርነት አሁን በቅርብኛ ሚሽነሪ ናይጄሪያ ያለንና ሲነግረን ቪዲዮ ላከልን። ክርስቲያኖችን እንዲህ ቤተ ክርስቲያን ውስጥ ገብተው አክራሪ ሙስሊሞች እያረዱ ደማቸው እንደዚህ ፈሶ ቪዲዮን ማየት ራሱ አልቻልኩኝ። ያንን ደግሞ መንግስት ተናዶ በቀላለው ብሎ 280 ንጹሃን ነው በሄሊኮፕተር ወስዶ የፈጀው። በጣም አስቸጋሪ ጊዜ፣ ጠዋት ወጥቶ ማታ ለመግባት እርግጠኝነት የለም ወገኖቼ። እኛ ጋር የሚለይ መንፈስ አለ። ውጭው ደስ ባይ፣ ሁኔታው የሚሰማው ሁሉ የሚያስጠላ ቢሆን እኛ ልብ ውስጥ ግን የፈሰሰ ዓለም የማያየው ዓለም የማያውቅ ሻላይ ማላራጋላ ቦራ ባጋሃዳዬ ሀብታም ቤት የሌለ፣ ምሁር ቤት የሌለ፣ ባለስልጣን ጓዳ የማይገኝ ለእኛ ለድሆቹ በነፃ የፈሰሰ እኔና አንተ ታናሽ ልብ ውስጥ ያደረ አጽናኙ መንፈስ ቅዱስ አለ። ሃሌሉያ ኤላባዳ ጋራ ባጋዲያሞ ወንድሜ፣ ከሀብት ሁሉ በላይ ሀብት፣ ከእውቀት ሁሉ በላይ እውቀት፣ ከዘር ሁሉ የሚሻል ነገር አንቺ ልብ ውስጥ አለ፣ አንተ ቤት ውስጥ አለ፣ እኛ ህይወት ውስጥ አለ። እናንተ ታዳጊዎች ደስ ይበላችሁ። ዓለም በሙሉ ደስ በማይልበት ዘመን እናንተ ውስጥ ግን ክብር አለ፣ መንፈስ አለ። ጌታ ኢየሱስ ይሄንን ነው ያለ፣ ይሄንን ነው የተናገረው። አዝናችኋል፣ ልባችሁ ታውቋል። አዎ 3 ዓመት አጠገባቸው ነበር። ይፈውሳል፣ አጋንንት ያወጣል፣ ያጽናናቸዋል፣ ያስተምራቸዋል። በቃ ከኢየሱስ ጋር መዋል እንዴት ደስ እንደሚል ታውቃላችሁ። አብረው ወክ ያደርጋሉ። ድንገት ዞር ይልና በጌታ በኢየሱስም ተፈውሰሻል ይላል። ኃጢአት ተሰርዮልሃል። በቃ ኢየሱስ የሚያደርገውን እያዩ እየተደነቁ በቃ ከኢየሱስ ጎን እንደዚህ አብሮ መሄድ ራሱ አያስደስትም? ሚራክል ያደርጋል። ሽባውን ተዘርጋ ይለው እግሩ ይዘረግ። ወይ ጉድ ነው! አብረው ሲሄዱ ወጀብ ይነሳል። ጸጥ ረጭ በል ይለው ጸጥ ይላል። እንዴ ይሄ ሰውዬ ማን ነው ይላል። ስለ እንደዚህ አይነት ጓደኛ ማጣት ከሐዘንም በላይ ሐዘን ነው። አይመስላችሁ? እኛ እንኳን የልጅነት ጓደኛች አብረን ቁርጥ የምንበላ ሻይ የምንጠጣ የጠፋት አበዛው ምናምን ብለን አብረን የምናድር ውጭ ሀገር ሄጃለሁ ሲለን እንዴ ነው የምናለቅሰው? በጣም ነው እኮ የሚደብረው አይደለም እንዴ? ኢየሱስ 3 ዓመት ተኩል ቁጭ አድርጎ በተራራ ላይ ያስተምራቸው ሙሉ ቀን በቃ ይህን የሚጣፍጥ እንደ ማር የሚጣፍጥ ቃሉ ሲሉ ይውላል። ዞር ሲሉ ደግሞ በሽታን ሲነቅል ምን አይነት ሰውዬ ነው? እንደዚህ አይነት ጓደኛ ነው አሁን ልሞት ነው ልሄድ ነው የሚላቸው። እንደኔና እንደናንተ እንኳን የማኪያቶ ጓደኛ አይደለም። ነገራቸው ውስጥ የገባ መረባቸውን ያስጣላቸው ህይወታቸውን የተቆጣጠረ ሰው ሊሄድ ነው። እሱ ግን ምን ይላል? እኔ ሊሄድ ይሻላል። ምን ተገኘ? መንፈስ ቅዱስ ይመጣል። ማን ነው እሱ? አጽናኙ ይመጣል። ጳራቅሊጦስ ምን ይላል? ይመጣል። ምን አይነት መንፈስ ነው እሱ? ከእናንተ ጋር ለዓለም ምን የሚል ሃሌሉያ። እንኳን ሙልዬ ሆንኩኝ አትሉታ? እንኳን ጴንጤ ሆንኩኝ። መንፈስ ቅዱስ አለኝ። እስቲ እጃችሁን ልባችሁ ላይ አድርጉና ለዘላለም በሉ። ኧረ አይሰማም። አብሮ ያደገ ጓደኛዬ ውጪ ሲሄድ ፒኤችዲ ሲይዝ ዶላር ሲመነዝር ሲደውልልኝ ኤክስኪውዝ ሚ ጠፋኸኛል። ወይኔ አብረን ጭቃ ውቅተን አድገን
እንግሊዘኛ መናገር ሲጀምር ዶላር መቁጠር ሲጀምር ስሜ ሁሉ ጠፋው። አንድ ምስኪን የኔው ጓደኛ ስንት ያጎት ልጅ ስንት ያክስት ልጅ ነው እንዳላየ ያያችሁ። አድራሻ ሲቀይር ባለስልጣን ሲሆን ፎቅ ቤት ሲሰራ በዝች ተራ ነገር ጎርፍ በሚወስደው እንኳን እናንተን አንዳንዴ እንደውም ትልልቅ ሰው ጋር ሆኖ ሲያያችሁ እንኳን እንዳላየ ይሆናል። ስለሚያፍር እንዲህ አይነት ድሃ ጓደኛ አለኝ ማለት። ተመልከተው እንግዲህ ሰማይና ምድርን የዘረጋ የፍጥረት ሁሉ ገዢ የነገስታት ንጉሥ ሆኖራራ ኃያል አምላክ እሱ ከኛ ጋራ ለዘለዓለም አለ። ይኸውልህ ኧረ አልሰማኸኝም? እስከ መቼ አለ? ለዘለዓለም አለ። ልጆኜ አባቴ ሞቶብኛል። በጣም የምወደው 11 ዓመት እያለ በጣም መንፈሳዊ ነው። ሻራባራራራ ያስተማረኝ በቃ እንደ መልአክ የምናየው ድንገት ታሞ ሞት እና ትምህርት ቤት ሄደን በጣም ትምህርት እወዳለሁ። ጓደኞቼ አባቴ አስተማሪ ቀጥሮልኛል ሲሉ ቅነት ትላል። ለምን ሞትክ? ይኸው እነሱ አባታቸው አስተማሪ ቀጥሮላቸዋል። ከዛ ግን ሳድግ አስተማሪ ለካ በተወሰነ ሰዓት ነው የሚመጣው። ማክሰኞ ለ1 ሰዓት፣ ሐሙስ ለ1 ሰዓት። ብሩ ደግሞ ቀላል አይደለም። ይሄኛው አስተማሪ ግን ሌሊት ከፈለከው ይመጣል። አንተ ደሃ ቤት ውስጥ ይገባል። ቢሮ ስትሄድ አብሮህ አለ። ትምህርት ቤት ስትሄጂ ጓደኛሽ ነው። ሲከፋ ኧረ ሃሌሉያ! ፓስተር የሆነ ነገር ገጠመኝ ፈልጌ ነበር። ይቅርታ ስብሰባ ላይ ነኝ ይላል። ያኛውስ ፓስተር ሻራራራራ በፈለክ ታክሲ ውስጥ ጥራው፣ ባስ ውስጥ ሆን፣ ወክ እያረክ ሆን፣ ሆስፒታል ተኝተህ ሆን አብሮህ ነው። እናንተ አልገባችሁም። ለዘለዓለም መንፈስ ቅዱስ ለመቼ ነው የተሰጠን? ለዘለዓለም። ደስ ሲለን አለ፣ ሲከፋን አለ፣ ጠግበን አለ፣ እርቦን አለ፣ ሰው ሲገፋን አለ፣ ብቸኛ ስንሆን አለ። ኧረ እሱ አለ። እስከ መቼ? ለዘለዓለም። ማታላራባ ሻካራላባራ ዲያባ አለ። እርሱ አለ። ዓለም ስትነዋወጥ ኢኮኖሚው እንደዚህ ሲል የሚያስፈራ ነገር ሲወረን ባዶ ኪስ ሆነን ጢም ይላል ውስጣችን። ኢየሱስ ጌታ ነው። ኢየሱስ ጎፍታዳ አባቴ ከኔ ጋራ ነው። የነገስታት ንጉሥ ከኔ ጋራ ነው። ስሙን እኮ የለም ውስጥ ግን ጢም። አንዳንድ ሰዎች እንደውም ያዩና ምንድነው ሎተሪ ወጣለት ምን ሆኖ ነው ደስ የሚለው ይላል። የደስታችን ምንጭ ሆኖ ከገንዘብ የሚበልጥ ትርጉም ያለው ከማንነት የሚበልጥ ትርጉም ያለው አቤት አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የከበደ ሲርቅ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን ራባሃዳ ጋባ ጋራ ዲለበ ያባራባራባራባራባራባራባጋ ማን እንደ መንፈስ ቅዱስ ማን እንደኛ ጌታ በፍጹም ድካም ውስጥ ስንሆን መጥቶ ጉልበት የሚሰጥ እግዚአብሔር ስሙ ይባረክ። ወገኖቼ ዛሬ ማወራችሁ ኢየሱስ ሊሞት ወደ መስቀል እየሄደ
አብረውት የነበሩት ደቀ መዛሙርት ክፍት ብሏቸው ምን ሊውጠን ነው? ማን ነው አሁን ሲሉ ጌታ ኢየሱስ አትዘኑ፣ ልባችሁ አይታወክ፣ አትፍሩ፣ አትሸበሩ፣ ከእናንተ ጋር የሚሆን አጽናኝ ጳራቅሊጦስ ይሰጣችኋል። አንደኛ ወገኖች የምንመለከተው የፍቅር መግለጫ ነው። መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ ከሰው ልጆች ድንቡሎ አይፈልግም። ምንም ነገር አሁን እንዲህ አንዳንድ ሰዎች ከበድ ያለ አስራት ሲሰጡ ለጌታ ውለታ ያደረጉ ይመስላቸዋል። ወገን ሰማይ ምድር ወርቅ ብሩ የማን ነው? እግዚአብሔር። ምንድን ነው ታዲያ ጌታ ከኛ የሚሻው? በምዕራፍ 14 ቁጥር 15 ላይ እንደዚህ ይላል፣ ብትወዱኝ ትእዛዜ ምን አድርጉ? ጠብቁ። ጌታችን ኢየሱስ የመጨረሻዋ የመስቀል ሞት ከመሞቱ ወደ ሞት ከመሄዱ በፊት ደቀ መዛሙርቱን የጠየቃቸው ነገር ይሄ ነው። ትወዱኛላችሁ? በእርግጥ እኔ በመሄዴ አዝናችኋል? ከእኔ ጋር ለዘላለም መሆን ትፈልጋላችሁ? ዩ ላቭ ሚ። ሪል ነው፣ እውነት ነው፣ የልብ ነው ፍቅራችሁ? በጣም ጥሩ። የምትወዱኝ ከሆነ አንድ ቀላል ነገር ነው የምጠይቃችሁ። ይቅርታ ይደረግልኝ፣ በጣም ሞቆኛል። ጌታችን ኢየሱስ ክርስቶስ ፍቅር ስሜት አይደለም ማለት ይሄ ስንዘን እወድሃለሁ እጅግ አብዝቼ የምንለው ነገር አለ አይደለ? አሁን አንዳንድ ልጆች እንዴት ነው የምትወደኝ ስትሉት እንዲህ ይላሉ። አዎ ኢሞሽን አለው ፍቅር፣ ኢሞሽናልም ነው። በተለይ ወጣት ሆናችሁ የምታገቧትን ሴት የወደዳችሁ ጊዜ ዓለም ሁሉ የእናንተ ነበር አይደል? አይ ላቭ ዩ እሞትልሻለሁ ከአንቺ በቀር እንቅፋትም ሲነገር እኔ የምታይ ስትበላም የምትጠግብ አይመስለን እና ከአንድ 2 ዓመት በኋላ ስንረጋጋ ሴትዮ እንላለን። ምን መሰለ ፍቅር በእውነተኛው ኑሮ ሲፈተን ገብታ ስታበሳጭህ፣ ሁለተኛው ሳምንት ላይ ዘይት አለቀ ብላ ደም ብዛትን ስታስነሳው፣ የልጅ ጉዳይ እንዲህ ነው ምናምን ስትል የኔ ፍቅር እንደው ካላጎረስኩሽ ጠብር ግፍ ይቀርና ያ ሁሉ ወደ ሴትዮ ይቀየራል። ምክንያቱም ፍቅር ዝም ብሎ ስሜት ብቻ አይደለም አለው። ስሜት ከስሜትና ከአረፋ ግን ያለፈ የተግባር ፍቅር ነው። ስለዚህ ያ መጀመሪያ የፈሰሰብን ፍቅር አጽንቶን 25 ዓመት 30 ዓመት 40 ዓመት እንኖራለን። ፍቅር በአይላቪው ብቻ ስለማይለካ ስለዚህ እዚህ እነ ፓስተር እንደሚያደርጉት እንወጣና በማግኘትም በማጣትም በጤንነትም አለጤንነትም አይደለም ከአንቺ ጋር በሕይወቴ ዘመን ሙሉ ልኖር ምን ብያለሁ? ቃል ፍቅር ከአፍ ያለፈ ተግባር ነው ማለት። ጌታችን ኢየሱስ ክርስቶስ የጠየቃቸው ነገር ይሄን ብትወዱኝ ትእዛዜን ምን አድርጉ? ጠብቁ። አሁን እዚህ ውስጥ በዚህ ማለዳ ይሄ ነው ጥያቄ። ጌታን ተወደዋለህ? ማንም ሰው ነው ተሽቀዳድም እኔ እወደዋለሁ የሚለው። ጴጥሮስም ብሎ ነበር ማንም ሰው ዓለም ሁሉ ቢክድህ እኔ ምን አልልህም አልክድህም። ተው ጴጥሮስ፣ ዛሬ ዶሮ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ። ምክንያቱም ይሄኛው የክርስቶስ ፍቅር በስሜት በሞራል ብቻ የሚሆን አይደለም፣ በተግባር የሚገለጥ ነው። ስለዚህ ጌታ ብትወዱኝ ምንን ጠብቁ? ትእዛዜ ጠብቋል። እናንተ ወጣቶች እግዚአብሔር በጣም ይጠቀምባችኋል። ታላላቅ አገልጋይ ነው የምትሆኑት። ሚሽነሪ ትሆናላችሁ። ወንጌል ይዛችሁ ወንጌል ወዳልደረሰበት ቦታ ስለ ኢየሱስ ትሞታላችሁ። እግዚአብሔር ግን ከእናንተ የሚፈልገው በጣም ቀላል ነገር፣ ለፍቅሩ መኖር፣ መታዘዝ። ተዉ የሚላችሁን ምን ማድረግ? መተው። እግዚአብሔር የሚጠላውን መጥላት። በእናንተ ወጣትነት ህይወት ውስጥ አሁን ብዙ ፈተና አለ። ሞባይል ራሱ እኮ ብዙ ፈተና አለ። ዩቱብ ውስጥ ስንት ብልግና አለ። ቲክቶክ ውስጥ ስንት ቆሻሻ ነገር አለ። ተው፣ አንተ የኔ ነህ፣ ቅዱስ ነህ፣ ዓይንህ ይቀደስ፣ በዚህ ጊዜ ይሄን አታጥፋ፣ ተንበርከክ ሲላችሁ እሺ ካላችሁ ይቀባችኋል። ሰምታችሁኛል? ይቀባችኋል፣ ይጠቀምባችኋል። እግዚአብሔር ፊት አይቶ አያደላም። በእናንተ የምድራችንን ጉስቁልና ይጸብራል። ግን ቻሌንጁ ሪል ላቭ ነው ጌታ የሚፈልገው፣ እውነተኛ ፍቅር።
ከሞቀ ጨዋታ ውስጥ ተነስና ተንበርክከ ጸልይ ይላቸዋል። በዚህ ዕድሜ እሺ ብላችሁ ቴሌቪዥን ዘግታችሁ የጓደኛና የቤተሰብ የሞቀ ነገር ትታችሁ ወደ እውነተኛው ፍቅር መግባት መለማመድ ከጀመራችሁ ራሱን ይገልጥላችኋል። ይሰማል። እዚህ ቤት ይሰማል። አሁን በጣም ብዙ ሰው ከጌታ በላይ የሚወደው ነገር አለ። የሚወደው ነገር አንዳንድ ሰው ኳስ ብን ያደርገዋል፣ አገልግሎት ያመቻቻል። ባክ ዛሬ የሆነ ነገር ገጥሞኛል አልመጣም ይላል። ማንቼና አርሴል ሊያይ ነው፣ እኔን ጨምሮ። አንዳንድ ሰው ፖለቲካ ነው በቃ ጠዋትም ቀንም አለምነዋሴ ምን አለ ኢሪክ አይኑ ፉዘስ እስኪል ድረስ መንበርከኪያ እስኪያጣ ድረስ። አንዳንድ ሰው ደግሞ አሁን ተከታታይ ድራማ እህቶች በተለይ በቃ ተከታታይ ድራማ እንትን ድራማ አሁን ስሙን ስለማላውቀው ነው እንትን ድራማ ከፋችሁ ፈተባሉ አረ ፕሮግራምን ቆይ እናንተ ደግሞ ፕሮግራም ይደርሳል 5 ሰዓት ይሆናል። ቡዝስ ብለን እንሄዳለን። ከዛ የምናየው ህልም ሌላ፣ የምናወራው ወሬ ሌላ፣ ተንበርክከን ማንኮራፋት። ወገኖቼ ዛሬ ለክርስቶስ ፍቅር መስዋዕት ማድረግ የሚገባን ብዙ ነገር አለ። አቤት! አንዳንድ ሰው የገንዘብ ፍቅር ያቃጠለው ነው። ቀን ሮጦ ማታ ሮጦ 3 ስራ ሰርቶ አይጠግብም። በቃ ቸርች ፕሮግራም ይገርማል ፓስተር፣ እችን ብቻ በቃ እችን ዓመት እጨርሳለሁ፣ የሚቀጥለው ዓመት ማገልገል እጀምራለሁ። የሚቀጥለው ዓመት ሰይጣን ደግሞ ወፍራም ነገር ያዘጋጅለታል። አቤት ሲችልበት ነፍሳችንን ማንከራተት እሱ እውነት ውሸት። ስለዚህ ጌታ ዛሬ ቢኖር ምንም ይለን ይመስላል? ከቲክቶክ በላይ ትወደኛለህን? ኧረ ጌታ አንተን ለቲክቶክ አትልም። ስንቱን ባሪያ አድርጎት። አሁን ትልልቅ እናቶች ራሱ እኔ ይገርመኛል። በቃ አያወሩ አይጫወቱ አፋቸውን ምን ከዛ ቸርች ስንመጣ ቀባይ መንፈስ ቅዱስ ሻፓራል ቀባይ መንፈስ ቅዱስ ቲክቶክ ተውና ተከታታይ ፊልሙን ቀንስና ፖለቲካው በልክ አድርገውና ብዙ ሰው እኮ አሁን ዩቱብ ነው እንጂ የሚያው መጽሐፍ ቅዱስ አያነብም እኮ። ጠዋት ሲወጣ ሰማን ጋሽ ነዳጅ 3 ብር ጨምሯል። ደም ብዛት አስጨንቆ ፀሐይ አስጨንቆ እንደገና ያንተ የጴንጤው ዜና ሉቃስ 16ን አንብቤ ቢልህ መንፈስህ ይነቃቃ። ከሲ ማንን ነው ሰይጣን በዝረራ ያልጣለው? ፓስተሩን ነው? ሽማግሌውን ነው? ወጣቱን ነው? እናትን ነው? ሁሉን ባሪያ አላደረገም ሰይጣን? just in the palm of our hand እቺ እኮ ናት በቃ ባሪያ ያደርጋል። አንዳንድ ወጣቶች በቀን 8 ሰዓት ያጠፋሉ። በዚህ ደሃ አገር መመራመር፣ መስራት፣ ማደግ ባለብን አገር 8 ሰዓት ቴሌቪዥን እና ሞባይል ላይ የሚያጠፉ ብዙ ወጣቶች አሉ። እናንተን አላልኩኝም፣ ሌላ ሰዎች በደንብ መንፈስ ቅዱስ እየተናገረ ልብ ብላችሁ ስሙኝ። እግዚአብሔር እንዲጠቀምባችሁ ትፈልጋላችሁ? እግዚአብሔር ክብሩን በእናንተ እንዲያሳልፍ ትፈልጋላችሁ? እንደ ልጅነታችን ጊዜ ባለ ራእይ መሆን ልማየው ፓስታ እግዚአብሔር እንደዚህ ስለ አገሬ አሳየኝ። ማታራባሻታራ አልተገለጠልኝ ምን እንደሆነ ብቻ እስቲ እንጸልይ፣ ቤተክርስቲያን ተጸልይበት የሚሉ አልናፈቋችሁ? ድንገት እህቶች ይመጣሉ፣ ናታኒሞች ይመጣሉ። የእግዚአብሔር መንፈስ ይሄን ቃል በልቤ ሰጠ። ሻካባ ያ የልጅነት መንፈስ አይገርማችሁ? ወጣቶች ሲገናኙ እሳት የሚሆኑበት እያሉ የሚቀጣጠሉበት አዳር ፕሮግራም አድረው ማይጠግቡበት ቀን ተንበርክከው እንውጣ እንመስክር የሚሉበት ያ መንፈስ አይሸታችሁም? በጌታ በኢየሱስ ስም ይመለስ። በኢየሱስ ስም ይመለስ። ምን መሰለው የጎደለው? በጣም ቀላል ነገር ነው። ከንትን በላይ እሱን መውደድ፣ ከንትን በላይ ለሱ ጊዜ መስጠት። አይኖ ፍቅር እንደሆነ የአፍ ጉዳይ አይደለም። የሚወድ ሰው ጊዜ ይሰጣል። ለምትወደው ሰው ዋጋ ትከፍላለህ። ስራ እንኳን ቢሆን አስፈቅደ ሮጣ ትደርስለታል። ስለ ፍቅር የማታደርገው ነገር የለም። በእውነት ብትወዱኝ ምንን ጠብቁ? ትእዛዜን ጠብቁ። ትንሽ ከበድ ሲል
ትንሽ ከበድ ሲል ደግሞ አሁን ያለን ቅዱሳን በገንዘብ ታማኝ አይደለም። የወረዳ ሊቀመንበር ስንደረግ፣ የክፍለ ከተማ ፋይናንስ ኃላፊ ስንደረግ፣ የገቢዎች እንትን ስንደረግ ብሩም ያምራል። ሙጭለፍ ሌባ መንፈስ ቅዱስ ያዘነበት ጉዳይ ቢተነተን እንኳ ያልቅ። ጴንጤ ነው ይባላል፣ ግን ሌባ ነው ደግሞ አብሮ። አበስ ገበርኩ አትሉ? ሞላጫ ሌባ፣ ስንት ሰው የሚያስለቅስ ቤተ ክርስቲያን ሲመጣ አስራት ሲጥል ነው እኛ የምናውቀው። ግን ደንበኛ ቀራጭ ስንት ሰው አለ? መንግስት ኪራይ ሰብሳቢ ነው የሚለው። ጉቦ፣ ሙስና፣ ሌብነትን ከመንፈሳዊ ነገር ጋር ማጣጣም የለመደ። እንደውም አንድ ደቀ መዝሙር ማስተምረው ሰው አስቸግረውት አለቃ ጋር አለ። አለቃው ሲገባ የቤተ ክርስቲያን ሽማግሌ ነው። እንደውም አሁን ስብሰባ ሊሄድ ነው አለ። እንደው አስጥለኝ፣ እኔ በጌታ ነኝ፣ እንደዚህ ብር ጠይቀውኛል። አይ ቢዝነስ ሌላ ክርስትና ሌላ። የቸርች ሽማግሌ ነው። ልብ ብላችሁ ሰው ምን አለ? ቢዝነስ ሌላ ክርስትና። እንዴት? ኢየሱስ እኮ ለኛ ሁሉ ነገራችን ነው። ኢየሱስ የሌለበት የህይወት ነገር አለን እንዴ? ጓዳችን፣ መሶባችን፣ ልጃችን፣ አባታችን፣ ወንድማችን፣ ጓደኛችን፣ የሥራ አለቃችን፣ የቅርብ ወዳጃችን ማን ነው? እሱ እንዲያዝንብን አንፈልግም። ሌቦች ግን አሉ መዓት በጌታ ስም እየዘመሩ የሙሉ ወንጌል አባል ነኝ እያሉ ጥርግ አድርገው የሚበሉ። እንደዚህ ዘመን የጴንጤ ባለስልጣን ያለበት ዘመን አለ እንዴ? እግዚአብሔር እድል አልሰጠንም። ምን ያህል ነው ግን ድሃውን እያስጨነቅን ያለ? እነግርሃለሁ ዛሬ ስለ ወንጌልና ስለ እውነት እሺ ባትል ብታመጽ ሰይፉ ደግሞ ይመጣልሃል። እንዲህ ሁሌ ባለስልጣን እንደሆነ እንዲህ ሁሌ ድሃ እንዳስለቀስክ የምትኖር እንዳይመስልህ። ትላንትና ደርግን አስታውስ፣ ከትላንት ወዲያ እንትናንም አስታውስ። የት ነበሩ? በቴሌቪዥን ስናያቸው ያንቀጠቀጡን የነበሩ ሰዎች ዛሬ የት ነው ያሉት? ይመጣልሃል እግዚአብሔር። እኔ ወንጌል እነግርሃለሁ፣ እውነት እነግርሃለሁ። እግዚአብሔር ጻድቅ ፈራጅ ነው። ቢሆንልህ ህይወት ቢሆንልህ ዛሬ እግዚአብሔርን ውደድ። ከገንዘብ ይልቅ እግዚአብሔርን ውደድ። ግድ የለህም ቆሎ ብላ፣ ከጌታ ጋር ሆኖ ፀሐይ ይወጣልህ። ጴንጤነት እኮ ደስ የሚለው ይሄ ነው። በሚታይ ደሞዝ ሳይሆን በማይታየው አምላክ መታመን። መኖሪያዬ እርሱ ነው ማለት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ ይመራኛል። ተስፋ አደርገዋለሁ። የቤት ክራይ ከብዶኛል፣ አባቴ ያኖረኛል። የልጆች ትምህርት ቤት ከብዶኛል፣ አልሰርቅም፣ አልመሳሰልም። ጌታ ከእኔ ጋር አለ። እሱ የታምራት አምላክ ነው። ሌቦች ስሙ፣ የብዙ ድሃ ነፍስ የገደላችሁ፣ በጉቦ ጽድቅን ያጣመማችሁ መንፈስ ቅዱስ ከእናንተ ጋር አይሰራም በፍጹም። የሐሰት ነቢያቶች ሊኖሩህ ይችላሉ። በኪስህ ይሳካልሃል፣ ትባረካለህ የሚል የሐሰተኛ ነቢያት ይጠፋሉ። የእውነት ወንጌል ለዘላለም ጸንቶ ይኖራል። ጆሮ ያለው ይስማ። ምንም ኑሮህን ታቀዋለህ። የሐሰት ነቢይ ምንም ቢነግርህ አይሆንም። የእግዚአብሔር ቃልን የተቃረነ ትንቢት አይሰራ። አሜን። ከበዳችሁ አይደል? በየስልኩ በየምኑ ነው የሚመጣልህ። በየሰፈሩ የተፈለፈለ ሐሰተኛ። እግዚአብሔር ከቃሉ ውጭ አይሰራ። ለሌባ ቀን አይወጣለት። በእጆቹ የሚደክም በጸጋ የሚታገስ እግዚአብሔርን እጠብቃለሁ ደጆቹ ላይ መከራ የሚጠጣ። አዎ መከራ በምትቀበል ዘመን የእግዚአብሔር መንፈስ፣ የክብር መንፈስ ያርፍብሃል። ሃሌሉያ። በሶ ስንበላ ታውቃላችሁ አይደል? አነስ ያለ ቅቤ ነው የሚደረገው። መታሸቱም ብዙ አይደለም። ጭኮስ ረገጥ፣ ቅቤውም በዛ። በደንብ ሲጨመቅ ቅባቱ ይወጣል። አቤት ሲበላስ የአገሬ ቸኮሌት ማን ይስተካከለዋል? ሕይወትህ ውስጥ እግዚአብሔር ጭመቅ ሲያረግህ ስለሚጠላህ አይደለም። እሽት ሲያረግህ ዓላማ አለው። የበለጠ ቅባት፣ የበለጠ ክብር። አንተ በምትቆምበት ቦታ ልዩነት ይሆናል። ያንተ ሞገስ ይጨምራል። ብራዘር፣ ከመንፈስ ቅዱስ ጋር መሄድ ይሻለናል። ብትወዱኝ ምን ጠብቁ? ትእዛዜን ጠብቁ። ሚስትህን የማታከብር ሰው አለ እንዴ? እንደ ዓለማዊ እኮ ውሽማ ተጀምሯል። አሁን ቸርች ስንት ባለጌ ነው ያለው።
ምን አይነት ሰውዬ ነው ያመጣባችሁ ዛሬ? አበስ ገበርኩ አትሉ? ኧረ አለ አንቺ እያለ የሚለክፍ እዚህ ቸርች ሲመጣ በልሳን የሚጸልይ አበስ ገበርኩ። ኧረ ምን አይነት ጉድ ነው! እህቶቹም ጋር እንደዛ ለቅሶ ነኝ እንትን ነኝ እያሉ መሞዳሞድ። ጌታ ያውቃል። ያው ቤቴ አልተመቸችኝም ሴትየዋ። እኔ እኮ ምን እንደሚሻል አታጭበርብር። ኪዳን ነው በእግዚአብሔር ዘንድ ኪዳን ቀልድ እንዳይመስል። እኔ ፍቺን ምን እላለሁ ይላል እጠላለሁ፣ አመንዝሮችን እቀጣለሁ ይላል። እጅ በእጅ ነው የሚቀጡ። ዕቃህን ጠብቅ በንጽህና። አልተመቸህም አልቅስ ወደ እግዚአብሔር። የጋብቻ መካሪዎችና እናጠይቅ እንጂ እኮ ጴንጤ አይፈቀድለትም። ወጣትም ሆኖ ቦይፍሬንድ ገርል ፍሬንድ ይዞ መሞካከር አይፈቀድ። ይሰማል መቼም እኮ አይሰማም፣ ግን እንደው በግድ እንደው ስሙ ባካችሁ። ልጃገረድ ሆኖ መዳር የጴንጤ ክብር ነው። ለኢየሱስ የተዳረች ናታ መጀመሪያ። ዛሬ 7ኛ ክፍል ሴክስ በሚጀምሩበት ዓለም ውስጥ ፋራ ልትባይ መሳቂያ ልትሆኚ ትችላለሽ። አንቺ ግን ለኢየሱስ ታጭተሻል። ስታገቢ በክብር ነው፣ በድንግልና ነው። ኢየሱስ ያድናል እንጂ እየሄዱ በየቦታው መጋደል የክርስትና ባህሪ አይደል። መንፈስ ቅዱስም አይወድም። 1ኛ ቆሮንቶስ 6 ላይ እናንተ ይሄ ሰውነታችሁ የመንፈስ ቅዱስ ምንድነው? ማደሪያ ነው። ይሄንን ለዝሙት አዳሪ ልታቀርቡት አይገባም። እናንተ የራሳችሁ አይደላችሁም፣ የመንፈስ ቅዱስ ናችሁ። ሃሌሉያ! አቤት! ይኸው እንደዚህ አይነት እውነት ስናገር መንፈሴ እንዴት እንደሚነቃቅ። የዝሙት መንፈስ የተወጋ ይሁን፣ የዝሙት ዓይን የተሰበረ ይሁን። ይሄ የሚቀበዘበስ ቤተ ክርስቲያን ውስጥም እኮ አሉ። እቅፍ አሸት ጠጋ ወዴት አንዳንድ ቦታ እንደው ዳንሱም ያምራቸዋል። በመንፈስ ስፒሪቹዋል ዳንስ ይላል። አልጠገበማ፣ እዛ አልወጣለትም። እዚህ ሊያካክስ ይፈልጋል። የለም ስፒሪቹዋል ዳንስ ያለው አምልኮ፣ የጽድቅ አምልኮ፣ ኢትዮጵያዊነት ጨዋ አምልኮ እናሸበሽባለን። ሻራባራራራራራራራ በስራ ይሄ ቦርጭን እንዲጥለ ወደ የምታለከልከው ከጌታ አይደለም። ብራስ ስነ ስርዓት አድርጎ አምልኮ በጨዋነት ህይወት በጨዋነት አለባበሳችን ራሱ እንዴት እንደሚቀፍ ጸጉራችን 16 አይነት ምንድነው ዓላማ? አትሸጥም እኮ አንተ የኢየሱስ ነው። በቃ አንቺ እኮ የኢየሱስ ነሽ። ምንድነው የሚያቆለጨልጭሽ? 10 ጥፍር አስቀጥለሽ 5000፣ አይን ላሽ አድርገሽ 15000፣ ጸጉር አስቀጥለሽ 35000። አንድ ሴት ማኖር እኮ አሁን ብራዘር በጣም እኮ ከባድ ነው። ጤፍ 18000 ገዝተን የልጆች ትምህርት ቤት 20000 ከፍለን የቤት ኪራዩ በየቀኑ ያድጋል 40000 50000። እንደገና እሷ ላይ በየሳምንቱ 10000 15000 ኢንቨስት አድርገን ይሆናል። ኧረ በጌታ እርፍ በይ። ያንቺ ውበት ኢየሱስ ነው። የብዙ ወንዶች ልብ ፈሰሰ። በቃ እንደው ገላግለናል። ንጹህ ሁኑ፣ ጥሩ ልበሱ፣ ራሳችሁን ጠብቁ። በጣም ግን ዓለምን አትምሰሏት። ጥፍር ተለጥፎ፣ ቅንድብ ተለጥፎ፣ ጸጉር ተለጥፎ እንዲህ ራበስ ገበርኩ አይመስላችሁም ወገኖች? ስለዚህ ይሄ ሁሉ መሽሞንሞን ዓለም ራሷን ለመሸጥ ስለምትፈልግ ነው። እኛ ደግሞ አንዴ ተሽጠናል። የኢየሱስ ባሪያ ነኝ የሚል እስቲ እጁን ያሳየ። እኔ ተገዝቻለሁ። እኔ በፍቅሩ ሞቻለሁ። በቃ የኔ ውበት ኢየሱስ ነው። የኔ ወጣትነት ኢየሱስ ነው። የኔ ክብር ኢየሱስ ነው። ከዛ ሻራባራባራባስን ሎሽናችን እሱ፣ መዓዛችን እሱ፣ ሽቷችን እሱ፣ እውቀታችን እሱ ስትል በማንም ፊት አያዋርድህም። እነ ዳንኤልን አታስታውስም? ይቅርብን የዓለም ጮማ፣ ይቅርብን የዓለም ነገር። 10 ቀን ፈትሸናለሁ፣ 10 እጥፍ በጥበብ ባረካቸው። ያው ጮማ በቆረጠ ብቻ አይደለም ህይወት፣ መንፈስ ቅዱስን የሚታዘዝ ህይወት ይባረካል። እስቲ እግዚአብሔር እንዲቀባኝ እፈልጋለሁ የሚል
እግዚአብሔር ይባርካችሁ። ዋው ምን አይነት ጉባኤ ነው የመጣው! ዝሙትን እምቢ በሉ፣ ኃጢአትን እምቢ በሉ። ቲክቶክን በልክ አድርጉት፣ ዩቱቡ በልክ ይሁን። ቅድሚያ ለወንጌል ይሁን፣ ቅድሚያ ለመንበርከክ ይሁን። ቻራባራባራባራባ በቀን ውስጥ አምላኬን ሳላገኘው አልወጣም። መንፈስ ቅዱስ አንተ ምራኝ፣ አንተ ተቆጣጠረኝ፣ አንተ የቅድስና መንፈስ ስጠኝ፣ አንደበቴን ግዛ። ሃላባራባስ ወይ ይሄ ክርስትና ይናፍቃችሁ? ጀኒውን እውነተኛ ያልተቀባባ ሪል የሆነ ቤተ ክርስቲያን ብቻ ሲመጣ እንዲህ ልምጥምጥ የማይል ከቤተ ክርስቲያን ደጃፍ ሲወጣ ለስድብ አፉ የሚከፈት ለሌብነት የሚበረታ ስንት ሰው ነው እዚህ አሁን ቤት የሚያከራይ ግፈኛ? ስንት እኮ ግፈኛ ክርስቲያን ያለ ውሃ ቀጠነ ብሎ የሚያስጨንቅ አየሩ ከበደኝ ብሎ ዋጋ የሚጨምር አረንዶ አብስ ገበርኩ የእናንተው ልጆች ነን እኮ ቤት ተከራይተን የምንኖር። ከማርስ አልመጣ ደሞዛችን ይታወቃል። እንዲህ እንደው በየቀኑ የምትጨምሩት ምን ተስፋ አድርጋችሁ ነው እንዲህ? አንዳንዶች እኮ በግድ ሌባ የሚሆኑት እኮ በቃ ከአቅማቸው በላይ ሲሆን እኮ ነው ኑሮ እና ግፍ እዚህ መዛም ነው ያለው። ማናችንም ንጹህ አይደለም። የድሃ ጉልበት የሚበዘብዝ ስንት ሰው አለ። ሰራተኛ ብርጭቆ ተሰበረ እያለ የወር ደሞዝ የሚቀረጥፍ። ኧረ ራሳችን እንድንመረምር እግዚአብሔር ይርዳል። መጽሐፉ በጣም ቀላል ጥያቄ ነው የሚጠይቀው። ብትወዱኝ ዘምሩ እየዘለላችሁልኝ፣ እንደው እንደ ፓስተር ምህረት እንደየጨዋችሁ ሃሌሉያ እያላችሁ ስበኩልኝ አላለም። እሱ ትርፍ ነገር ነው። ብትወዱኝ ምን ይጠብቁ? ትእዛዜን፣ ቃሌን ውደዱ፣ መንበርከክ ውደዱ፣ ኃጢአትን እምቢ በሉ፣ ዓለማዊነትን እምቢ በሉ፣ እኔን ምሰሉ ነው የተባለ። በቃ ይሄ ነው። እንደው ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር ይሄንን ነው የሰጣቸው ማሳሰቢያ። ብትወዱኝ ምን አድርጉ? ትእዛዜን ጠብቁ። ስለዚህ በዚህ ማለዳ ወገኖች እንደው ውስብስብ ነገር ላካፍላችሁ አልመጣሁኝ። እስቲ እናስብ። እንዴት ነው ህይወት ማለት? እዚህ ቸርች የመጣንበት ዛሬ ጽድትድት ያልንበትን አይደል። ሰኞ እንዴት ነው ከክርስቶስ ጋር ኑሮ? ማክሰኞ እንዴት ነው? ቢሮ እንዴት ነው? ዩኒቨርሲቲ ትምህርት ቤት እንዴት ነው የምንውለው? ከባልንጀሮቻችን ጋር በጌታ ከሆኑ ዘመድና ዛሉ እንዴት ነው? እያማ እንዴ ስንት ሰው ነው አሁን መንግስት የሚራገም ጴንጤ? ዋና እኮ ተራጋሚ ጴንጤ ሆነ። መጽሐፉ የሚለው ለመንግስት ምን አድርጉ? ጸልዩ እንጂ ተራገሙ ይላል። በጣም መንገድ የጠፋብን ግራ የተጋባ ወንጌል የምንሰብከውና የምንኖረው የተጣረሰብን ሰዎች ሆነን ዛሬ ጌታችን ኢየሱስ ክርስቶስ ይሄንን ይላል፣ ብትወዱኝ ትእዛዜ። ቀጥሎ የሚለውን ስሙ፣ እኔም አብን እለምናለሁ። አየህ፣ ሁለተኛ ነው እኮ። የመጀመሪያ የሚቀድመው ለገባችሁት ኪዳን ኢየሱስ ብላችሁ ቆማችሁ ዓለምን የካዳችሁበትን ለእኔ ለመኖር እጃችሁን የሰጣችሁበት ያንን ጠብቁ። የመጀመሪያው ትእዛዝ እሱ። ብትወዱኝ ትእዛዜን ጠብቁ። ይህ ትእዛዝ የተባለው ነገር ውስብስብ ነው አይደለም። የሚወደኝ ቃሌን ይጠብቃል። እኔን አብን መተን በሱ ውስጥ ምን እንላለን? እንኖራለን። ከዘፍጥረት እስከ ራእይ እግዚአብሔር በቃሉ የሚለውን ምን ማድረግ ነው? መኖር፣ መጠበቅ። ተው የሚለንን መተው፣ አድርግ የሚለንን ማድረግ ነው ወገኖች። ስለዚህ ዛሬ በማለዳ በጣም መንፈስ ቅዱስ ስለሚወዳችሁ ከመንገዳችን ሊያስተካክለን ሕይወታችንን ሊያድስልን ጥሪ ያቀርባል እና በዚህ ማለዳ የጌታን መውደድ ቸርች መጥቶ መሄድ፣ አስራት ሰጥቶ መሄድ፣ በተለያየ አገልግሎት ውስጥ ቁጭ ብድግ ማለት ብቻ የመሰለን ሰዎች ተሳስተናል። መንፈስ ቅዱስ በእርግጥ በእኔ ሕይወት ደስተኛ ነው። በመስሪያ ቤት አከብረዋለሁ፣ በገሃድ በንግድ ቦታ አከብረዋለሁ፣ በተሰጠኝ የሥልጣን ወንበር ታማኝ ነኝ፣ በትዳሬ ጨዋ ነኝ፣ እግዚአብሔር በሚሰጠኝ ገንዘብ ታማኝ ነኝ። እነዚህን ጥያቄዎች እንድንመልስ መንፈስ ቅዱስ ይርዳል። መንፈስ ቅዱስ ይርዳል። ወገኖች እንግዲህ ይሄ ውስብስብ ያልሆነ ክርስትና በመኖር እግዚአብሔር ሁላችንን ይባርካል። ኢየሱስ በክርስቲያናዊ ሕይወት ውስጥ ፍቅርና መታዘዝ የማይነጣጠሉ ሁለት ነገሮች ናቸው። መቀስ የሚቆርጠው በአንድ አይደለም። ምን ሲሆን ነው? ሁለት። አፈቅራለሁ የሚል ሰው መታዘዝ
ግዴታው ነው። የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ፍቅር በስሜት ብቻ አይደለም። ለእግዚአብሔር ያለን ፍቅር የሚለካው በቃላት ብዛት ሳይሆን ለቃሉ በምንሰጠው የመታዘዝ ምላሽ። እሺ ጌታ አንተ አልወደድከው በቃ። እኔ በወጣትነት አስታውሳለሁ ሃይ ስኩል እያገለገልኩ እንደነሱ እድሜ እያለሁ አንዲት አብራኝ የምታገለግል ልጅ በጣም ተዋደድ። ያው በእኛ ዘመን አይ ላቭ ዩ ፊት ለፊት አይባል። ውስጣችን ግን ሁለታችንም ተዋደናል። ቤተሰቧ ጋር ሄዳለሁ፣ ቤተሰቤ ጋር ትመጣለች። ያኔ ሞባይል የለም። በመደበኛ ስልክ 30 ደቂቃ እናወራለን። ከዛ ያው ተንበረከኩ። መንፈስ ቅዱስ እንደው ፈቃድ ከሆነ እቺ ልጅ የኔ አቢጊያ ናት ወደድኳት አልኩት። እግዚአብሔር የለሁበትም አለ። ገና ቸርች መጥቼ ስንቀገ ተው ይለኛል። ከዛ አንድ ቀን ተንበረከኩና 7 ቀን ጾምኩኝ። እግዚአብሔር የፍቅር ጠላት ነው እንዴ? ምን አረገች እቺ ልጅ የጠመድካት ሁሉ አልኩት። ምን ተጣጥመን ቤተሰብ ሁሉ ወዶ የእሷ እናት እህቶቿ ተቀብለውኛ ለጓደኞቿ ሜርሲ ነው በእንግሊዘኛ ስሜ ሜርሲዬ ነው የምትለው። ስዕል አስላ ትልክልኛለች። በቃ ጊፍት ተው አልኳቸው። እኔም ቤት እሷ ከደወለች ምህረት እንድንድንድንድ ብላ እናቴ እህቶቼ ሳይቀር ተወዳደን አለ። በቃ እግዚአብሔርስ እምቢ ግግም አለ። ወራል አመት አለ ድርቅ እምቢ አለ። እግዚአብሔር በቃ ምን አደርጋለሁ? ያየኛል ወይ ልቤ ሲሰበር ከምወዳቸው ስለይ እያልኩ በእውነት እያለቀስኩ በቃ ጌታ ያልወደደውን ምን አደርጋለሁ? ዛሬ ግን ቆሜ ስመለከት አዋቂ ነው። ለምን እንደከለከለኝ እዚህ መድረክ ላይ ለመናገር አይመችም፣ ግን በቃ ከለከለኝ። በጣም ጻድቅ ነው። ዛሬ ያገባኋት 4 ልጆች ወልደ ትክክለኛው በቃ የጌታ ፈቃድ እዚች ላይ ነበር። አየ አንዳንዴ አንተ ስጋ በሚፈልገው አይደለም እግዚአብሔር የሚለው ነው። አሜሪካን እሄዳለሁ ፕሮሰሱ ያማረ ይሆናል። እግዚአብሔር ይመጣና በራችን ላይ ይቆማል። እምቢ ሞታለ አልፈቀድኩም ይላል። እኛስ አሜሪካ ካልሄድኩማ በቃ ሞታለ። ጌታ ሆይ ወገኖቼ የህይወታችን ባለቤት እርሱ ነው። ለእኛ የሚበጀውን የሚያውቅ ማን ነው? እርሱ ነው። ስሙኝ፣ ከፈቃዱ ጋር መስማማት አሜን ብቻ የሚያሰኝ አይደለም፣ የሚያም ነገር አለ። ከኛ ሰውነት፣ ከኛ ልምድ፣ ከኛ ሐሳብ ጋር መንፈስ ቅዱስ ኖ ሲል እኛ የማናውቀው እሱ የሚያውቀው ነገር አለ። ግን እየታመሙ እሺ የሚሉ ይባረካሉ። ለፈቃዱ የሚገዙ ሰዎች ጌታ ይጠቀምባቸዋል። መታዘዝ የፍቅር ውጤት ነው። ጌታን የምንታዘዘው ስለምንፈራው ወየው በሰይፉ ይቆርጠኛል ስለምንላለን፣ ስለምንወደው እንተውለታለን። ሕይወቱን ለኛ የሰጠ ፍቅርን በተግባር ያሳየ ለዘለዓለም በበረከቱ የጎበኘ ለጌታ የማይተው ነገር የለም። ለአንተ አባቴ እኔ እውነት ለምወደው ጓደኛዬ እንኳን ባህሪውን አጥንቼ ቅር እንዳይለው እማልናገራቸው ነገሮች አሉ እሱ ፊት። አሁን ለምሳሌ ልጆች ያልወለዱ ሰዎች ፊት ስለ ልጆቼ እያቆለጳጰስኩ አልናገርም። ስለምወዳቸው ልጅ እስኪሰጣቸው ድረስ እጸልያለሁ እንጂ እነሱን ፔይን የሚሆን ነገር አለ እንደዛ አይደለም። ትምህርት ያልተሳካለት ፊት ስለ እኔ ፒኤችዲ ለምን አወራለሁ? በቃ እግዚአብሔር እስኪረዳው ድረስ እሱ ፊት ስለዛ ኤክስኪውዝ ሚ እያልኩ አላደርቀው። የአንዳንዳችን ስኬት ለሌላችን ለቅሶ እንዲሆን አናደርግ። ስለምንወድ እንጠነቀቃለን። ለዛኛውማ የበለጠ ጌታ እኮ እንደዚህ ደስ አይለው፣ ጌታ እኮ እንደዚህ አይወድም ብለን እንድንጥልለት እግዚአብሔር ይርዳል። እስቲ 1 ደቂቃ በመንፈሱ ሁኑና ጌታ ሆይ ዛሬ ከኔ የጠላኸው ምንድን ነው? የማትፈልገው ነገር ደስ ያልተሰኘ በእውነት መንፈስ ቅዱስ አሁን የተናገርከኝ ሰበብ ልሰጥ አልፈልግም፣ ላመካኝ አልፈልግም። አዎ በደለኛ ዛሬ መንፈስ ቅዱስ አዝነህብኛል፣ መስማማት ይሻለኛል። ተው ያልከኝን ልተው፣ ጸጋ እንድትሰጠኝ፣ ኃይል እንድትሰጠኝ፣ አንተ የጠላኸውን ልጠላ፣ አንተ የምትወደውን ልወድድ፣ በእኔ ሕይወት ፍቅርህን የተገዳደረ ጣዖት የሆነ
ሶሻል ሚዲያ ቢሆን፣ ሰዎች ቢሆኑ፣ ገንዘብ ቢሆን፣ ዓለም ብትሆን ልጥልልህ እፈልጋለሁ። ራሴን ልክድ እፈልጋለሁ። ኃይል ያስፈልገኛል። የእግዚአብሔር መንፈስ እስቲ ቲንክ አባውት ኢት። አሁን መርምሩ ራሳችሁን። መንፈስ ቅዱስ በእውነት ዛሬ የሚረዳችሁ ሰዎች አላችሁ። መንጭቆ ከእድፉ የሚያላቅቃችሁ ሰዎች አላችሁ። ከተያዛችሁበት ቀንበር ዛሬ የምትፈቱ ሰዎች አላችሁ። አንድ ነገር ነው እግዚአብሔር፣ እሺ ጌታ ሆይ እሺ እወድሃለሁ፣ ስለ አንተ ይሄንን እጠላለሁ፣ ስለ አንተ ይሄንን ነቅዬ እጠላለሁ። ላባጋ 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 አያራ ላባዲያ የመንፈስ እሳት፣ የመንፈስ እሳት በልባችን ያለውን ጫካ እንድትገልጥ ከዚህ ቃል የተነሳ ዛሬ ቀንበር ከትውልዱ ላይ እንዲሰበር ባሪያ ያደረገን ከፍቅርህ ያራቀን መንፈስህን ያሳዘነብን ዓለማዊ ያደረገን የትኛውም ልምምድ የትኛውም ፍቅር የትኛውም ነገር ከላያችን በመንፈስህ ኃይል ይቆረጥ፣ በመንፈስ እሳት ይነቀል። እግዚአብሔር ሆይ ዛሬ የመገላገል ቀን ይሆን። ሰምተን ወደ ጭቃ ውሻ ወደ ትፋቱ እንደሚመለስ የምንመለስ አንሁንብን። ራራለን ራራለን። እግዚአብሔር ይባርካችሁ። ሁለተኛ እሷን ተናግሬ ለዛሬ ይበቃኛል። የጌታ አማላጅነትና ስጦታ ቁጥር 16 ላይ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እንዲሰጣችሁ አብን ምን አደርጋለሁ እለምናለሁ። ጌታችን ኢየሱስ ክርስቶስ ድንግል ማርያም ሳትሆን ኢየሱስ የሕይወታችን አማላጅ ነው። እናታችን የጌታችን ኢየሱስ ክርስቶስ እናት እሷ ልታማልድ የማትችልበት ምክንያት ፍጹም ሰው አይደለች። ፍጹም ኃጢአት ያልነካው በእግዚአብሔርና በሰው ፊት መቆም የሚችል ሊቀ ካህን አንድ ብቻ ነው። እሱም በመስቀል ላይ የሞተው የታረደው በግ ፋሲካችን የሆነው ማን ነው? ኢየሱስ። ድንግል ማርያምን እናከብራታለን። በጣም የተሳሳተ አመለካከት አለ በኦርቶዶክሳውያን። እናከብራታለን፣ አናመልካት። እሷ አማላጅ ልትሆን የመጽሐፍ ቅዱስን ነገር አትችልም፣ አታሟላ። አማላጅ የሚሆን ንጹሕ የሆነ በእግዚአብሔርና በሰው ፊት መስዋዕት የሚሆን የታረደ በግ ብቻ ነው። እሱን ደግሞ የሚያሟላ የናዝሬቱ ኢየሱስ። እሱ ምን አለ? እኔ አባቴን እለምንላችኋለሁ። አባቴ እንግዲህ ይሄ ልመና የሚለው የቃላት አይደለም፣ እንደኛ ሰው አይደለም። እሱ የሚያደርገው ምንድን ነው? ይሄንን ስለኛ ንጹሕ የሆነው ስለ ኃጢአት የተሰዋውን ማንነቱን በአብ ፊት ያሳያል። አብ ደግሞ ይሰማዋል፣ ይቀበለዋል። አሜን ይሁን። ስለዚህ ጌታ ለእኛ የማለደልን ትልቅ ጸሎት ምን መሰላችሁ? እግዚአብሔር ሆይ እባክህ ልጄን ሄኖክን ግራውንድ ፕላስ 3 ቤት ስጠው፣ ደግሞ ከሰዎች ሞገስ ከፍ ብሎ እንዲታይ አዲሱን ላክዠሪ ቢዋይዲ ግዛለት። ሃሌሉያ። ተራ ነው ይሄኛው። ጎበዝ ሰራተኛ በጊዜው እግዚአብሔር ይባርከዋል። እስቲ እጃችሁን አሳዩ። የሚሰሩ እጆች በሉ ይባረካል። አትጠራጠሩ። እግዚአብሔር በዚህ የምድር ብርና ወርቅ ብርቁ አይደለም። ጌታችን ግን በአብ ፊት የማለደልን ትልቅ የከበረ ጸሎት ነው። እኔ እሄዳለሁ ለዘላለም ከእነርሱ ጋር እንዲኖር ምን ስጣቸው? መንፈስህን ስጣቸው የሚል እንግዲህ የአብ የወልድ የመንፈስ ቅዱስን ስራ የሥላሴን ስራ እናያለን። አብ ይለመናል፣ ወልድ ይለመናል፣ መንፈስ ቅዱስ ይወርዳል። አሜን ይሁን። ስለዚህ ኢየሱስ ስለ እኛ ወደ አብ የማለደው ትልቁ የጸሎት ርዕስ መንፈስ ቅዱስ፣ የመጀመሪያና የከበረ መንፈስ ቅዱስ። ምን አይነት መንፈስ? ለዘለዓለም ከማ ጋር የሚኖር ከኛ በሁኔታዎች የማይቀያይ። እስቲ ሀብታም ነኝ በሉ። ኧረ እንደው ሞቅ አድርጋችሁ ቀና ብላችሁ። አንዳንድ ሰዎች አሉ ጨብ ብሎ የበታችነት መንፈስ የሚያሰቃያቸው። እኔ አልተማርኩም፣ እኔ እኮ ደህናም እንደው እንትን ስራም የለኝም ምናምን፣ እንዲህ በቃ ራሳቸውን ኩስስስ ማድረግ የሚወዱ ሰዎች አሉ። አያያያይ ተው እባክህ፣ ካንተ በላይ ባለጠጋ የለም። ሰማይና ምድርን የዘረጋ መግደልና ማዳን የሚችል ማዋረድና ማክበር የሚችል የመንፈስ ቅዱስ ማደሪያ ነህ። ደስ ይበል። አምላክ ባንተ ውስጥ አድሯል። አንተ ሃይማኖት አይደለም ያስከው፣ አምላክ ልዑል የሆነ አምላክ ባንተ ውስጥ ማደሪያ ያደርጋል፣ ባንቺ ውስጥ ማደሪያ ያደርጋል። ሀብታምማ አንቺ ነሽ።
የታደልክ አንተ ነህ። ማን አለ? መንፈስ ቅዱስ አለ። ደስ ይበላችሁ። ዛሬ ብቸኛ ነኝ፣ ጓደኛ የለኝም። ኧረ ብቸኛ አይደለም። አብ ወልድ መንፈስ ቅዱስ አንተ ውስጥ ኢንካምፕ አድርገዋል። ይሄ ኪዳን እኮ ነው የተፈጸመው። አምላክ ሆናቸዋለሁ እነሱም ሕዝብ ይሆኑኝ፣ በመካከላቸው ምን እላለሁ? አድራል። የጴንጤነት ልዩነት ይሄ ነው ወንድም። ሃይማኖት መያዝ አይደለም። ሕያው የሆነ እግዚአብሔር በእኛ ውስጥ ያድራል። እኛ የእሱ መቅደስ ነን። እኛ የእሱ መገኛ ነን። እስከ መቼ? ልጆች ሆነን ዕቃቃ ስንጫወት ትዝ ይላቸው። ያሁን ልጅ እንኳን ዕቃቃ አያውቅም መሰለኝ። ቤት እንሰራለን፣ እንጋባለንና ከዛ በሆነች ነገር ትዳር ይፈርሳል። ተጣልቻለሁ ቤቱ ይፈርሳል። የልጅ ጨዋታ አይደለም። መንፈስ ቅዱስ እኛ ውስጥ የሆነ ደስ ደስ ሲለው የሚኖር ሲከፋው ጥሎን የሚሄድ አይደለም። መንፈስ ቅዱስ ለዘለዓለም እስከ ሕይወታችን ትንፋሽ እስኪያልቅ ድረስ መንፈስ ቅዱስ ከማን ጋር አለ? ስለዚህ መለኮታዊ ስጦታችን መንፈስ ቅዱስ ነው። ምን ተሰጥቶናል? የመለኮት ስጦታ። ማን ነው እሱ? መንፈስ ቅዱስ። ሁሉ ያለው ፈጣሪ የሆነ ልዑል የሆነ አምላክ የሆነ ስጦታ ጌታችን ከአብ ዘንድ ለእኛ እንዲሰጠን አድርጓል። ኮንግራጁሌሽን። በጣም ደስ ብሎኛል። ትላንትና የመጀመሪያ ልጄ የመጀመሪያ ዲግሪውን ጨርሶ ቤት ኮንግራጁሌሽን ነበር። በጣም ነው መቼም ደስ ያለ። ዳይፐር ስቀይር፣ ሰውነቱን ሳጥብ፣ ትምህርት ቤት ስወስድ ያ ሁሉ ጀርኒ አልቆ አንድ ነገር አኮምፕሊሽ በጌታ እርዳታ። አቤት ደስ ሲል! በጣም ነው ደስ የሚል። ስሜቱን ልነግራችሁ አልችልም። ከዛ ምስክርነት መስክር ተብሎ ሲወጣ እኔ በቤተሰቦቼ ውለታ በጣም ከልጅነት ጀምሮ ለኔ ለፍተዋል። ከነሱ ህይወት እምነትን ተምሬያለሁ። ልጁ ለካ ገብቶታል አልኩ። ስለ አንዳንዴ ዋጋ ከፍለ ልጆች ምንም አይመስላቸው ማለት እንደውም ለኛ የሚማሩ ነው የሚመስል። ለካ አይናገርም እንጂ ተመስገን ጌታ ሆይ አልኩ። ተመስገን ይሄንን አድርገሃልና ተመስገን አልኩ። ግን እነዚህ ነገሮች እንደምታውቁ ጊዜያዊ ናቸው፣ ያልፋል። እግዚአብሔር ግን ለእኛ የሰጠን የመለኮት ስጦታ ዘላለማዊ ስጦታ ከየትኛውም ግራጁዌሽን የሚበልጥ ኮንግራጁሌሽን። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የጌታ ሆንኩኝ እልል፣ እንኳን ክርስቲያን ሆንኩኝ እሰይ እሰይ። ሃሌሉያ! የዘላለም ፍስሐ በልባችን ፈሰሰ። የሰማይ ደስታ ውስጣችን ሞላ። ዓለም የማትሰጠን ሰላም በልባችን። ሃሌሉያ! ሐዘን እኮ እንደ ሰው ይገጠመናል፣ ማጣት ይገጠመናል። እንጩህ ስንል ግን መንፈስ አለ በልባችን ጥብቅ አድርጎ የሚይዝ። ማልቀስ እፈልጋለሁ ግን ማልቀስ አልቻልኩም ይሉኛል ቅዱሳን። እናት ሞቶባቸው፣ ሚስት ሞቶባቸው እንዲህ ጸጉሬ ነጭ ይለኛል፣ ግን የሆነ ነገር ልቤ ተጠብቋል ይላሉ። መንፈስ ቅዱስ መንፈስ ቅዱስ ይችልበታል፣ ይገባና ጥብቅ አድርጎ ይዘናል። ብዙ ሰዎች ደስታ አተወገኖች ውስኪ ፊት ተጥደው እየጠጡ ለመሳቅ ይሞክራሉ። እቤት ሲሄዱ ራሳቸው ጠዋት ሲነሱ ያለቅሳል። አልጠጣም፣ ነገም ሄደው መጠጥ። አንዳንድ ሰዎች ሴት ሲከተሉ፣ ቆንጆ ሲከተሉ ደስታ ግን የለም። አቤት እኛ ቤት፣ አቤት አንቺ ቤት። በምክንያት እኮ ነው። በቃ ዝም ብለህ ቅድም አንዲት የተባረከች እህት አንብባልናለች። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናው ዘውትር በምኔ ነው? በአብ። ልቤ በእግዚአብሔር ምን ይለዋል? ደስ። ቅኖችም ሰምተው ምን ይላቸዋል? ደስ። በቃ እንዲህ በጌታ ምን ይለናል? ደስ። ሻራ ባራዴ። እኔ አንዳንድ ጊዜ በእውነት ነው የምላችሁ፣ ጠዋት ስነቃ በመዝሙር ራባባ እዘምረዋለሁ፣ ቀኑ ሙሉ እያለቀስኩ። በቃ ምን እኮ እንደሆነ ልቤ ጌም ይላል በደስታ። በቃ እና በሰፈርም በቤትም በቸርችም የምታወቀው እኔ በመሳቅ በቃ ውስጤ የሚፍለቀለቅ ነገር አለ። ድንቡልኩ ስሙን የለም ብራዘር፣ ነጠር እያልኩ እየዘመርኩ። መንፈስ እኮ ነው እንደዚህ የሚያደርግ። ኧረ ስንት ብር ይገዛል! ኧረ ስንት ብር! ሰው ከዚህ ዱባይ ደስታ አገኛለሁ ብሎ ሄዶ የካሊፋ ህንፃ አይቶ ላይ ወጥቶ ዓለምን እንደዚህ ዞሮ አይቶ የሚገርም
ምግብ፣ የሚገርም መኝታ ቤት አድሮ ያለቅሳል። እኛ ብራዘር አንዳንዴ ከቅማል ጋር፣ አንዳንዴ ከምናምን ጋር፣ አንዳንዶቻችን እንደ ሳጠራ አልጋ ላይ ነቀቀቀ እያለ የምንተኛ በጣም ግን የሚገርም ሰላም። ዘመዶቻችን ግራ ያጋባ፣ ጎረቤቶቻችንን የማይፈታ ካልኩለስ የሆነ ከሰማይ የሆነ ደስታ። ኧረ ኮንግራጁሌሽን! እንዳንቺ የታደለ የለም፣ እንዳንተ የታደለ የለም። እለምናለሁ ምን እንዲሰጣችሁ መንፈስ ቅዱስ ከእናንተ ጋር ምን የሚል ለዘላለም ክፍተታችሁን የሚሞል ድካማችሁን የሚያቅ ዓለም የማትሰጠውን ምን የሚሰጣችሁ ሰላም። በቃ ጴንጤ የሚታወቀው በምን እንደሆነ በተረጋጋ ነገር አላ ጌታ እንደ አንተ ምንድን ነው እንደዚህ ሰው እየሞተ እኮ ነው። ጌታ አለ። በሞትም ደግሞ ወዴት እንደሚሄድ ምን እላለሁ አቃ ኢየሱስ ጌታ ነው። እንዲህ አይነት ጴንጤነት ይመለስ። እስቲ ሁላችንም